በአጠቃላይ የትልቁ አንጀት ካንሰር ምልክት ሳያመጣ እነዚህ ቅድም የገለጽኳቸው ምልክቶች ሳያመጣ በሚታወቅበት ወይም በሚያዝበት ሰዓት ከዛ ካንሰር ታካሚ የመዳን ዕድሉ በጣም በከፍተኛ ሁኔታ ይጨምራል። ይሄ ፕሮሰስ በአጠቃላይ ስክሪኒንግ ይባላል። ሰዎች ምልክት ሳያሳዩ ለምሳሌ ደም በሰገራ ቀላቅሎ ሳይመጣ፣ ሆድ ቁርጠት፣ መንፋት፣ ክብደት መቀነስ እነዚህ እና የመሳሰሉትን ምልክቶች ሳያሳይ ይሄ ካንሰር የሚታወቅለት የተሻለ ይሆናል ሁልጊዜ። ይሄ ደግሞ በስክሪኒንግ ይታወቃል። ስክሪኒንግ የሚደረግባቸው ወይም ደግሞ ቅድመ ልየታ ማለት ነው የሚደረግባቸው የተለያዩ መንገዶች ሊኖሩ ይችላሉ። እነዚህም ጀስት ሲምፕል የሰገራ ምርመራ አድርገው እዛ ውስጥ ደም አለ የለም የሚለውን በማወቅ ወይም ኦከልት ብለድ ቴስት ይባላል። ያንን ቴስት በማድረግ እና ደግሞ የተለያዩ ይህንን ሞዲፋይ የተደረጉ የሰገራ ምርመራዎች አሉ እንደ ኤፍአይቲ ምናምን የሚባሉ ስፔሲፊካሊ የካንሰር ሴሎች ሰገራ ውስጥ አሉ ወይስ የሉም የሚለውን ቼክ በማድረግ አንድ ሰው ቅድመ ልየታ ሊደረግለት ይችላል ወይም ስክሪኒንግ። ሌላው እድሜያቸው ከ50 እና ከዛ በላይ የሆኑ ሰዎች የኮሎኖስኮፒ ወይም ደግሞ በፊንጢጣ ውስጥ ገብቶ አንጀቱን የሚያይ ካሜራ ነው። ያንን በማየት ውስጥ ላይ የተለያዩ አይነት እብጠቶች አሉ ወይስ የሉ የሚሉትን በመለየት ይሄ ኮሎሬክታል ካንሰር አለ ወይስ የለም ወይስ እንጭጭ ደረጃ ላይ ያለው የሚለው በዛ ማወቅ ይቻላል።